ጭብጨባ የለም። ጭብጨባ ማደናገሪያ ነው። ለሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። ለዛ ነው ቤዛ የሆነው ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። አባቶች ምን ይላሉ? በእግዚአብሔር ያምታቷል ሰይጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔር ቸርነት። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮች ቤተሰቦች ሁላችሁም በያላችሁበት ሰላማችሁ በዝት ይበልኝ። ዛሬም እንደተለመደው በአዳዲስ መረጃዎች ተመልሼ መጥቻለሁ ማለት ነው። ብፁዕ አቡነ እንድሪያስ ስለ አቡነ ገብርኤል ያስተላለፉት አንድ መረጃ አለ። እሱ መረጃ ማስመለከታችሁ ነው የሚሆነው። በመቀጠልም በጋሻው ስለ እመቤታችን የተናገረው አንድ ንግግር አለ። እሱ መረጃ ማስመለከታችሁናል። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ፣ ለብዙ ሰዎች እንዲደርስ ሼር በማድረግ እንጀምር። ለዛ ነው ቤዛ የሆነው ወልዳ ስለሰጠች ነው ቤዛዊት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። የመጨረሻ ድብን ያልክ መናፍቅና ከሃዲ ሲኮን የሚሰበከውን ስብከት ነው እንግዲህ በጋሻው ሊሰብክ የፈለገው። ስለዚህ ሁላችሁም ኮሜንት ላይ እየገባችሁ ቤዛዊት ዓለም እማምላክ እያላችሁ እየጻፋችሁ ይህንን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉ። እንግዲህ በጋሻው ሊያስረዳ የፈለገው ምሳሌ ቀሽም የሆነ ምሳሌ ይሰጥ ምን አለ? ክርስቶስን ስለወለደች ቤዛዊት ዓለም ካልናት ግንበኛን የወለደች እናት ግንበኝት ልንላት ነው ወይ አለ። የግንበኛ እናት ነች። ለዛ ነው እመቤታችን ቅድስት ድንግል ማርያም እማምላክ ወላዲተ አምላክ የምንላት ማለት ነው። ስብከት ከጠፋባቸው ሰዎች መካከል የመጀመሪያው አንተነ እዛ ሆነክ ደግሞ የምትሰብከው ነገሩ ሁሉ ስለ ኦርቶዶክስ ነው። ለምን? ከእውነተኛው መንገድ ስለወጣ ስለቆጨ ስላንገበገበክ ነው። እውነቱን ስትናገር የግንበኛ እናት ግንበኝት ያልከው ያው አማርኛው ለአንተ ግራ ስለገባክ ነው እንጂ ግንበኛን የወለደች እናት የግንበኛ እናት እንደምትባል ሁሉ አምላክን የወለደች እናት ወላዲተ አምላክ እማምላክ ትባላለች። ይህ የመጨረሻ ጥላቻ ሲኖርብህ ምን ታደርጋለህ? ፍጡርን የወለደች እናትና ፈጣሪን የወለደችን እናት ታወዳድራለህ ማለት ነው። ይህ ምንን ያሳያል? በራእይ መጽሐፍ ላይ የተገለጸውን ተሳዳቢውን አውሬውን መናፍቅ መሆንን ቀጥታ ያሳያል። ለወንድማችን ቃልዮት ያሰማልን። መረጃው እንደተከታተላችሁት ነው። በጋሻው የተናገረውን ንግግር አይታችሁታልና እስቲ ሁላችሁም ኮሜንት ላይ የገባችሁ እማምላክ ወላዲተ አምላክ እያላችሁ ኮሜንቱን አጥለቅልቁት። ወደ ቀጣይ መልእክት እናልፋለን። ማለት የምትፈልገው ነገር ካለ በመጨረሻ እድል ስጥ። ለአባቶቼ ለሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ ማስተላለፋላችሁ መልእክትም እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን። መግቢያችን ላይ እንደነገርኳችሁ ስለ ዮኒ ማኛ የወጡ አንዳንድ መረጃዎች አሉ ብያችሁ ነበር። እስቲ እሱን መረጃ ተመልክተን እንመለስ። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ ምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ሹፋ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮኸው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ በአመት ስንት አጽዋማት ነው? ለወንድማችን ቃልዮት ያሰማልን። ዮኒ ማኛ ያስተላለፈውን መልእክት ተመልክታችሁታልና እውነት ነው። ዮኒ ማኛ ምንም ያጠፋው ነገር የለም፣ እውነት ነው። መግቢያችን ላይ እንደነገርኳችሁ ብፁዕ አቡነ እንድሪያስ ያስተላለፉት መልእክት አለ ብያችሁ ነበር ስለ አቡነ ገብርኤል። እሱን እስቲ ተከታትለን እንመለስ።
ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው። ጭብጨባ የለም። ጭብጨባ ማደናገሪያ ነው። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው። ሰው ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። እስቲ ወንድማችን ትምህርት ተከታትለን እንመለስ። አባቶች ምን ይላሉ? ያምታቷል ሰይጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። በጣም ጥሩ መንፈሳዊ ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል። ሰይጣን ደግሞ ያቀያይርባል። ኃጢአተኛ ስትሆን ፈራጅነትን ያሳያል። አታፍርም ይላል ውዳሴ ማርያም አንስተል ደግም ስትል ቤተክርስቲያን አታፍርም ወይ? ምንም እንዳላረግተው እግዚአብሔር እኮ ቁጡ ነው። ሞኝ መሰለ እንዴ? አንዳንዴ በቃ ዝም ብሎ መመላለስ፣ መውደቅ፣ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል። ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው ምናምን ከዚህ ሲቀር ምናምን ይላል። አየህ፣ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት። የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው። ይኸውልህ ስለቸገረው ነው የመጣው፣ ሌላ ነገር አይደለም። እኛ ባይዞ እግዚአብሔርን የምንወደው ስለሚጠቅመን ነው። ኮንዲሽናሊ ነው እግዚአብሔርን የምንወደው። ማንም ሰው እግዚአብሔርን አንኮንዲሽናሊ ሊወደው አይችልም። ስለዚህ የሚሰጥህ ነገር አለ። ስለዚህ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ፣ የእሪያ ምናምን የአሳማ ጠባቂውን የእነሱን ምግብ መመኘት ሲጀምር የአባቱ ቤት ትዝ አለው። ችግር የለውም ኮንዲሽናሊ እግዚአብሔርን መውደድ፣ ለጥቅምህ እግዚአብሔርን መፈለግ ችግር የለውም። ግን እና በቃ አንተ ከዛ ሲመለስ አስበው ብዬ ነበር እኮ ምናምን አላለው። ደግሶ ተቀበል እንዴ አንገቱን እየሮጠ ደግሞ የሚገርም ሳይደርስ እየሮጠ ሄደ ይላል። እኔ በጣም ይገርመኛል። እየሮጠ ሄዶ አንገቱን አቅፎ ሳመው ይላል። ልጁ እያሰበ ያለው ምንድን ነው? ልጅ ለሆነ አይገባኝም እለዋለሁ፣ ባሪያ አድርገኝ፣ ቅጠረኝ፣ በቃ እንደ ሰራተኛ። አዎ ምክንያቱም ሰራተኞቹ ራሱ የሚተርፋቸው ምግብ ሲያስብ ድሮ በቃ እንዲህ ምን ሆኜ ነው ምናምን አለና ሲመለስ ልጅነት ምናምን አስቦ አይደለም። በቃ እሱ አትሊስት ቤር ሚኒመም ቢያንስ እንኳን እዛ የአባቱ ቤት በረቱ ይሻላል፣ ከውጭው ፓላስ የአባቱ ቤት በረት ይሻላል። በቃ ይሄን ማወቅል ዓለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ችግር ይሻላል እግዚአብሔር ካለበት ድሎት፣ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ። ይሄን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር እና በቃ መመለስህን ነው እሱ እያሰበ ያለው። ካሁን ልጅ ተመለሰ አልተመለሰም ላይ ነው እግዚአብሔር ያለው። ስለዚህ ሲመጣ አንገቱን አቅፎ ሳሙ ይላል። ከዛ ከድሮ በበለጠ እኮ ነው ከነበረው እንደውም ቤት ውስጥ ከነበረው ከወንድም ከጸና ወንድም በበለጠ ልጅ መጥቷል ፍሪዳ ብሎ አረደለት፣ ደገሰለት። ለእጁ የጣት ቀለበትን ብሎ መጎናጸፊያን አድርጎ ምናምን ተቀበሉ። ስጋዊ አባት። ይሄ ሁሉ ነገር የተነገረው ዛሬ ተስፋ ቆርጠ ቁጭ ባልከው ወንድም ይላንተ ነው። ለወንድማችን ቃል ሕይወት ያሰማልን። በጣም ድንቅ ትምህርትን ያስተማረና ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። በሌላ መረጃ እስከምንገናኝ ቸር ቆዩልኝ። በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም